አርቲስት ሰለሞን ሙሄ በአርሲ እየተፈጸመ ስላለው ግድያ በምሬት ይሄንን መልእክቱን አስተላልፏል። ሁላችሁም ይሄንን ቪዲዮ ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉት። የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማንና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉም ነው፣ ሌላ አይደለም። አርቲስቷ በምስራቅ አርሲ ስለተገደሉ ንጹሃን መሪር ሐዘኗን ገለጸች። አርቲስት መሰረት መብራቴ በመልእክቷ የኦርቶዶክሳውያን መከራ እስከ መቼ ስትል የጠየቀች ሲሆን ምስራቅ አርሲ የደም ምድር በማለት በጽሑፏ ገልጻለች። የንጹሃን ደም ይጣራል፣ ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት፣ ከምድራዊ ዳኝ ፍትህ ባይገኝም የሰማዩ አምላክ ይፈርዳችኋል። ወገኖቼ ነፍሳችሁን በቅዱሳኑ እቅፍ ይቀበለው ስትል መልእክቷን አስተላልፋለች። አርሲ ምድር ላይ የበቀለን ሁሉ ጤፍና ስንዴውን ሳርና ቅጠሉን አትብሉት፣ እርም ነው። ዝናብ እኮ አይደለም ያበቀለው ደም ነው። ደራሽ በሌለበት ጯሂ በሌለበት ፍትህ በሌለበት ስንቱ ባለማተብ ልክ እንደ ዱር አውሬ ባፍጢሙ ይደፋል። በአርሲ ምድር ላይ የክርስቲያኖች ደም እንደ ወንዝ ይጎርፋል። አርሲ ቀዩዋ ምድር የባለማተብ ደም ያደረገች ጭቃ፣ የሚደነስብሽ የሚጨፈርብሽ በክርስቲያን ሲቃ። እጅግ በጣም ያሳዝናል። በምስራቅ አርሲ ጸለታ ቅዱስ ገብርኤል ቤተክርስቲያን በእሳት ሙሉ በሙሉ ሲወድም በርካታ ዜጎች መገደላቸው ተሰማ። ይህንን መረጃ ሁላችሁም ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉት። በአሰኮ ወረዳ ጸለታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል ሲል ማህበረ ቅዱሳን ብሮድካስት ሰርቪስ ዘግቧል። በዚህ ጥቃት በአካባቢው 101 ዓመታት ያስቆጠረው የጸለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ መውደሙ ተገልጿል። በተመሳሳይ ጥቃት በካራ ኮፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸው ታውቋል። በተመሳሳይ ዜና በዚሁ በምስራቅ አርሲ በሽርካ ወረዳ 2 ንጹሃን ኦርቶዶክሳውያን መገደላቸውም ተዘግቧል። አንገተ ላይ ማህተብ ያሰብክ ኦርቶዶክሳዊ ባለማህተብ ስለ ማህተብ ልለምን። ይህንን ቪዲዮ ኮፒ ሊንክ ሪፖስት ሼር አድርግ። ማልቀስና ማላዘን አቁመን ቆፍጠን መረር ማለት አለብን። የመጀመሪያው ጥያቄ ኢኦቲሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ እንደሆነ ነው የምናውቀው። እስካሁን በአርሲ ኦርቶዶክሳውያን ስለመገደላቸው የጻፉትም ያሉትም ነገር የለም። ስለመገደላቸው እርግጠኛ አይደሉም ማለት ነው። አላመኑበትም። ኦርቶዶክሳውያን መገደላቸውን አላወቁ ወይስ አልሰሙ? ከዛ በመቀጠል ማልቀስና ማላዘን ማቆም አለብን። እኔ ጨፍጭፈው እስኪጨርሱ ነው ወይ ዝም እያለን ያለ ነው? እነሱም ትሬንድ እንደምናደርገው ያውቃሉ። ሶሻል ሚዲያ ላይ ትሬንድ እንደምናደርገውና ከዛ በኋላ አልቅሰውና አላዝነው ያቆማሉ። ምንም አያመጡም ስለሚሉ ይገሉናል። ትናንትናና ከትናንት ወዲያ በአርሲ ኦርቶዶክሳውያን ተገደሉ የሚል ዜና በጣም እየበረከተ ነበር። መች ቆመ? በአርሲ ኦርቶዶክሳውያን መገደላቸው 4 ዓመታት አልፎታል። መች ቆመና ነው እንደ አዲስ ዜና የምትሰሩት? ሁሌም ይገደላሉ እኮ።
አርሲ ላይ ኦርቶዶክሳውያን አልተገደሉም፣ ተመችቷቸው ነው የሚኖሩት። ምንም እንዳሌለ በየሶሻል ሚዲያው መንግስት ለማሳየት ይጥራል። የዛ አካባቢ ቤተ ክህነቶችም እየሞቱ እንዳልሆነ የሐሰት መረጃዎችን ያሳያሉ። ነገር ግን ይሄ በአርሲ ሽርካ ጃዌ የተፈጠረ ነገር ነው። እንደምትመለከቱት አንድ ቤት ውስጥ እንደዚህ ምዕመናኑ አብረው እንዳሉ ቤት ውስጥ ያጋዩቸዋል። የክርስቲያኖችን ቤት በዚህ መልኩ ያቃጥሉታል። ይህ ኢራን አይደለም። ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። በእምነታቸው ብቻ የንጹሃን ደም ፈሷል። ብዙሃኑ ከቤት ንብረታቸው ተፈናቅለዋል። ሕፃናት፣ ወጣት፣ አዛውንቱ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እየተሳደዱ እየተገደሉም ይገኛሉ። እውነት ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የማይመጥን በመሆኑ የሚመለከተው አካል አስቸኳይ እርምጃ እንዲወስድ እንጠይቃለን። ሀገር ማለት ወጥ ቀለም አይደለችም። የቤተ ክርስቲያን ጉዞ የሰማዕትነት ጉዞ ነው። የሰማዕትነት ጉዞ ማለት ግን እየተገደልን እየሞትን ኑር ማለት ግን አይደለም። ታስታውሳላችሁ፣ በኢራቅ የሚገኙት ኦርቶዶክሳውያን ኢራቅ ውስጥ የሚገኙ ኦርቶዶክሳውያን ራሳቸውን ከአልሸባብ ከአይሲስ ለመጠበቅ የራሳቸውን ጦር ኃይል አደራጅተዋል። ራስን መጠበቅ ራስን መከላከልን በክርስትና ኃጢአት አይደለም። ግን ደግሞ በተለይ ከዚህ የበለጠ ምን አለ? ቅዱስ ሲኖዶስ ስለምንድን ነው አስቸኳይ ስብሰባ የማይጠራው? ወይስ የሚገደሉት ክርስቲያኖች ቁጥራቸው ስንት ሲሆን ነው ምልዓተ ጉባኤ የሚያስጨንቀው? ይሄ በጣም እጅግ በጣም አሳሳቢ ነገር ነው። አስቡት። እንደ ቀላል ነገር ይሁን ዝም ብሎ እንደ ክርስቲያን ለመናገር ያክል ሳይሆን እናትህ እዛ ብትሆን አባትህ እዛ ቢሆን ኖሮ ውጭ ሀገርም ኑር ግድ የለም፣ ኢትዮጵያ ውስጥ ብቻ አይደለም። እንደው እንደ ስጋ ራሱ ብናስበው ወንድምህ እዛ ስራ የሚሰራ ቢሆን ኖሮ እንደዚህ አይነት የሚሞቱ የሚገደሉ ክርስቲያኖችን ወንድምህ ተገደለ ሲባል ምንድን ነው የሚሰማ? ይባስ ብለው ደግሞ 101 ዓመተ ምህረት ዓመት ያስቆጠረውን የቅዱስ ገብርኤልን ቤተክርስቲያን አነደዱት። ምንድን ነው ይሄ? እንረዳው ይሄ ነው በቃ። ምንድን ነው ተልእኮ? ኢትዮጵያ ውስጥ ሰው ክልል ሲፈልግ ቤተክርስቲያን ይቃጠላል። ኢትዮጵያ ውስጥ መብቴ ይከበር ሲል የፖለቲካ ግጭት ካለ ቤተክርስቲያን ነው የሚቃጠለው። ቤተክርስቲያን ክልል የመሆን ፍቃድ ሰጭም ከልካይም አይደለችም። ኢትዮጵያ ውስጥ የመንግስት ተቃውሞ ባለ ቁጥር ቤተክርስቲያን ነው የሚቃጠለው፣ ክርስቲያን ነው የሚታረደው። ምን ያገናኘዋል? አሁን ይህንን ማሰብ ያለብን ምንድን ነው የሚያገናኘው? ይሄ ከመንግስት ጋር ተቃውሞ ያለው መንግስታዊ ተቋማትን ቢያጠቃ የመንግስት ተቃውሞ ነው ይባላል። መበቃቂያ ቤተክርስቲያን ናት ወይ? ለዚህ ከመቼውም ጊዜ በላይ ተቋማዊ የሆነ አንድነት፣ ኢኮኖሚካሊ የሆነ ጥንካሬ ድሃ ማንም ሰው አይሰማውም። አቅም ከሌለ አትደመጥም። ዋናውን ስልጣን ካልያዝክ አትደመጥም። መገደል በራሱ ብርቅ የሆነ ነገር አይደለም። አሁን ተለመደ። ሞትን ለመድ ነው። አሁን የሚያሳስበን ብዛቱ ነው። ሞትን ለመድ ነው። አሁን የሚያስጨንቀን ብዛቱ ነው። ስለዚህ ቢያንስ አሁን እኛ ማለት መንግስት ልዝም ላለ ምናምን እኛ አሁን ይሄን የምንልበት ጊዜ አሁን አልፏል። መንግስት ለምን ዝም አለ? ለምን ኃላፊነት አይወስድም? ለምን ዜጎቹን አይጠብቅም? እሱ አሁን አልፏል። ጮህን እንዳልጮህን ሆን እንዳለው ብሊቁ ማለት ነው። በቃ ተነገረ ምንም ዋጋ የለውም። እና እንደው አትሊስት ሁሉም ሰው ሁሉም ክርስቲያን ከግንዛቤ ጀምሮ መጠበቅ አለበት ራሱ። አሁን እየተገደለ ያለው የብሔር ጉዳይ አይደለም። ኦሮምኛ ተናጋሪ የሆኑ ሰዎች ናቸው ኦርቶዶክሳውያን በመሆናቸው እየተገደሉ ያሉት። የጉዳዩ የብሔር አይደለም። ግን ያ ኦሮምኛ ተናጋሪ ያ ኦሮሞ የሆነው አንገቱ ላይ ክር ስላሰረ ግን አንተ አማራ ነህ በሚል ግን ይገደላሉ። ስለዚህ የሚያስገድለው ኦርቶዶክስነት ነው፣ ብሔሩ አይደለም። በቦታው በቀየው ተወልደው እምብርታቸው ተቀብረው ክርስትና ተነስተው ያደጉ ሰዎች ናቸው። አብዛኞቹ ከ60 ከ70 ዓመት በላይ የሆኑ ሰዎች ናቸው። የ80 ዓመት ሰው እንዴት ሰው ይገላል?
ቋንቋችንን ስለማትችሉ በሚለው አይደለም። ቋንቋ ማይችል ሌላ ብሔረሰብ ምዛላ ግን እምነቱ ኦርቶዶክስ አይደለም። እዚህ ሰው ለምን ይሞት? ክርስቲያን ለምን ይሞት? የአርሲ ክርስቲያኖች የሞታቸው ማብቂያ መቼ ነው? ሁሌ ሻማ እንዳበራን፣ ሁሌ ፕሮፋይል እንደቀየርን። ብፁዓን አባቶቻችንስ ምንድነው ቢያንስ ድምፅ ማሰማት የሚከብዳችሁ? እንግዲህ ብፁዕ ሊቀ ጳጳስ ተብሎ አንድ ሰው ሲመረጥ ከመነኩሴ ነው የሚመረጠው፣ ከቆሞስ ነው የሚመረጠው፣ ከዛ ነው ለጵጵስና፣ ከዛም አልፎ ለፕትርክና። ይህንን ዓለም ንቃችኋል ተብሎ ነው የሚታሰቡ። መነኮሰ ማለት አንድ ሰው ሞተ ነው። እንዳያስራችሁ ነው መንግስት፣ እንዳይገላችሁ ነው። የትኛው ሹመት የትኛው ሚኒስተርነት ይቀርባችኋል? እናንተ ብትመሩት ህዝቡ ይመራል ወይስ የእናንተን ወንበር የሚያነቃንቅ ሲሆን ነው ጥቁር ምን ለብሰው? ስልጣን ነክ ነገር ሲሆን ነው የሚለበሰው? ትንሽ ይሄ መስመር የወጡ ነገሮች ናቸው። መሪ ከሌለው እንዴት ይንቀሳቀሳል? አሁን እኮ ወደ ተግባር ለምን እንዴት ወደ ተግባር የሚካሄደው? እንዴት ነው ድምፅን በጋራ ማሰማት የሚቻለው? እንዴት ነው ህጋዊ በሆነ ማቅረብ የሚቻለው? ዝም ባለ ቅዱስ ሲኖዶስ አንድ የሀገረ ስብከቱ ሊቀ ጳጳስ መግለጫውን አወጡ። የሟቾችን ቁጥር ዘረዘሩልን። ምን እናርገው? አሜን ነው የምንለው? ቀጥሉ ማለት ነው? በርቱ ነው? ይሄ አስቸኳይ ስብሰባ ቅዱስ ሲኖዶስ ከምልአተ ጉባኤ ውጭ ሊጠራ ይችላል እንደ አስፈላጊነቱ። ከዚህ ብለጥ ምን አስፈላጊ ነገር ሳለን? እናንተ እኮ አባቶች የተባላችሁ እኮ ልጆች የተባልን እኛ ስላለን። ለምንድን ነው ገዳዮቻችን ለምናተኩረው? ቅዱስ ዮሐንስ አፈወርቅ እንዳለው ከገዳዩ ይልቅ የተገደለውን ሞት የሚያስተባብር ሰው እኩል ነው ይላል። የገደለ የተገደለውንም ደግሞ የሚያስተባብር ሰው እኩል ነው ይላል። እሺ ገዳዮች ዓላማቸው ነው ለፖለቲካ የምንበለው፣ ለስልጣን የምንበለው፣ ለኦርቶዶክሳዊ ጥላቻ የምንበለው፣ ኦርቶዶክሳዊነትን ከኢትዮጵያ የማጽዳት በቃ ተልእኳቸው ነው። ለምን አረጉ አንልም፣ ተልእኮ ነው በቃ። በሰይፍ የሚያርገው፣ በመሳሪያ በቋንቋ የሚያርገው፣ በሃይማኖት በምን የሚያርገው ዓላማው ኦርቶዶክሳውያን ሰዎችን የመቀነስ የመግደል ተግባር ነው። ይህ የእነሱ ተልእኮ ነው እንበል። እነሱ የመግደል መብት ካላቸው፣ እነሱ በይፋ የመጨፍጨፍ መብት ካላቸው እኛ ራሳችን የመጠበቅ መብት እንዴት አይኖረንም? ቢያንስ አትሊስት እንኳን አትግደሉም ብሎ ተቋማዊ በሆነ መንገድ መግለጽ እንዴት ይከብደናል? እናንተ ግደሉ፣ እኛ ዝም እንበል። እነሱ ሲገድሉ ፍትሃዊ የሚድበሰበስ፣ እኛ ስንናገረው ደግሞ ጨብጫሪ። አሁን ይታረቃል ይሄ ነገር? ደም እያፈሰስክ እየገደልክ ዝም በል፣ አታንሳው። እዚህ ጋር ደግሞ ስንናገር ደግሞ ስታነሳው ደግሞ ጸረ ወንጌል፣ ጸረ ህዝብ፣ ጸረ ሀገር። እናንተ ብፁዓን አባቶቻችን እናንተን እያዋረድን እየተናገርን አይደለም። ክህነት የማያስፈልግም የሚል ውስጥ የዘቀጠ ነገር ውስጥ የገባን አይደለም። ግን ይሄ ነገር በሰማይም በምድርም ግን ያስጠይቃል። በኋላ ይሄ ነገር ዳር አይቆምም፣ ወደ መሀልም ይገባል። መሀል ሲገባ ከኛ በፊት መጀመሪያ የሚጀምረው ከጥምጣማችሁ ነው፣ ከቆባችሁ ከአስኬማችሁ ይጀምራሉ። የዛኔ ግን ህዝብ ተነስ ስትሉት የዛ ሰዓት ግን የለም። ይህን ግን ማወቅ አለባችሁ። የሚጀምረው ከጥምጣማችሁ ነው፣ የሚጀምረው ከቆባችሁ ነው። ዳርዳሩን እያለው ከዚ በኋላ ወደ እናንተ ነው የሚመጣው። ሰው እንዴት ድምፅ ለሚመራው መንገድ እንዴት ሰው አይጨነቅም? ለምን ገዳዮቹ ላይ ሁሌ ብቻ እናተኩራለን? በቃ ዓላማቸው ነው። በቃ ዓላማቸውን እያሰብኩ ነው። በቃ ኦርቶዶክስን እያጸዱት፣ እየመለመሉት፣ እየገደሉት። ተው እንግዲህ እየተገደለው ብቻ ነው አሁን እያወራን ያለ ነው። ስለፈሰው ደም ብቻ ነው የምናወራው። እየተፈናቀሉን እግዚአብሔር ይቁጠረው። ማደሪያ ያጣ፣ መጠለያ ያጣ፣ ልጆችን ይዞ ህፃናትን ይዛ፣ ታማሚ አለ፣ ያልጋ ቆራኛ ሰው አለ። የሚፈናቀለው 200 ምናምን ሰው አልቆጠር ነው። የሃይማኖት አባቶች በእናንተ አያምርም። ፍርሃት በእናንተ አያምርም። ሌብነት በእናንተ አያምርም። ውሸት በእናንተ አያምርም። ሰው ይዋሽ፣ ሰው ይስረቅ፣
ሰው አፍቅሮተ ነዋይ ኖሮት ዓለምን ወዶ ይጥፋ። እናንተ ግን እረኛ ተብላችሁ ሕይወታችሁን ለእግዚአብሔርና ለሰው የሰጣችሁ ስታጭበረብሩ አያምርባችሁ። አብዛኛው የኢትዮጵያ ችግር አብዛኛው ሰው በመንፈስ አለመገራቱን፣ በመንፈስ መግራት ደግሞ የእናንተ ኃላፊነት። መንግስትም ቢያጠፋ፣ ህዝብም ቢያጠፋ፣ ወጣቶች ቢያጠፉ፣ ሀገር ዓለም ቢያጠፋ እናንተ ወደ ቀናው ወደ ትክክለኛው መስመር ውሰዱት እንጂ ከጠፋው ዓለም ጋር ስትጠፉ አያምርባችሁም። ካበደው ዓለም ጋር አብራችሁ ስታብዱ አያምርባችሁም። ምክንያቱም ስትጠየቁ ከኛ ከመደበኛ ሰዎች በተለየ መንገድ ትጠየቃላችሁና እባካችሁ እብደቱን ዓለም ላይ ያለውን ችግር ለማስቆም እናንተ ታስፈልጋላችሁና ተመለሱ።